ናቸው የኢትዮጵያ ሙስሊሞች በጣም እንደውም ኢትዮጵያ ውስጥ ትክክለኛ ኢትዮጵያዊ ማን ናቸው ብትሉ ሙስሊሞች ናቸው። በሃይማኖት ከሄደ እንደ ሙስሊም ለኢትዮጵያ ሙስሊም ለኢትዮጵያ ለሀገሩ ዋጋ የሚከፍል የለም። እኔ በሆን አስባችሁ ሙስሊም ማለት እኮ 2 ቢሊዮን በዓለም አቀፍ እኮ ከፈለጉ ጫና እንፍጠር ካሉ እኮ መፍጠር ይችላሉ። ግን ሀገራቸውን ይወዳሉ። በጣም ነው የምላችሁ የኢትዮጵያ ሙስሊሞች ይለያሉ። እግዚአብሔር ነው የምላችሁ ይለያል። እኔ ለለያያቸው ፈልጌ አይደለም ጀስት አነስትሪ የምናገር ይለያሉ። በጣም ካልቸሩን ባህሉን ተዋህደው የሚኖሩ እኮ ናቸው። ግን በጣም ጠንካራ ሙስሊሞች ከመጡ ጠንከር ያሉ እምነታቸውን በአግባቡ የሚያስተምሩ ሃይማኖታቸውን በደንብ አድርገው መጠበቅ ሲጀምሩ ጽንፈኛ ይባላሉ፣ አክራሪ ይባላሉ። እኛም ሳናስበው ክርስቲያኖች ስለሆነ ሳናስበው እኔም ለፊልም የፈለገ ቢሆን በዚህ ደረጃ መውረድና መዝቀጥ ተገቢ ነው ብዬ አላስብም። አቡካራውን ከስንት ጽም ከነ ዘመርኩን በቀለ ጋር ነው የምናወዳደረው። የሙስሊሞችን ንግግር አምጥታችሁ ከነማን ጋር ነው የምናስተያየው? ከቅዱስ ሲኖዶስ ውስጥ ያለው ከነ ሻለቃ ጴጥሮስ ጋር ነው የምናወዳደረው? ከነ ምህረተአብ ጋር ነው የምናወዳደረው? አንተ ኦርቶዶክሶች እኮ ሀቅ ለመናገር እኮ የሚሰማቸው እኮ ኢትዮጵያ እኮ የግላቸው የብቻቸው አሁን እኮ ነው እየስተካከሉ የመጡት። አሁን እኮ በብልጽግና ዘመን ዶክተር አብይ አህመድ እኮ ነው ትንሽ እኮ ስርዓት እያስያዛቸው የመጣ እንጂ በጣም እኮ ልቃፎች እኮ እንደፈለጉ እኮ ነው የሚናገሩት። ጴንጤውን፣ ሙስሊሙን፣ ዋቄፈናውን እንደፈለጉ እኮ ነው የሚናገሩት። እንደፈለጉ ምንም እንትን የላቸው። ግን ትክክል አይደለም። ተረዳችሁ? ተቻችለን ነው መኖር ያለብን። ተቻችለን ነው መኖር ያለብን። ሙስሊሞች ነውና ሙስሊሞች ለ700 ዓመት ኢትዮጵያ ውስጥ ከሰባተኛ ክፍለ ዘመን ጀምሮ ነው የገቡት።